ወበረካቱ እንዴት ናችሁ? ውድ ቤተሰቦቻችን ሰላም በያላችሁ በሰላማችሁ ብዝት ይበልልን። በዚህ መልኩ ነው እንግዲህ ገንፎን ሰርቼ ለሱመያ ያቀረብኩት። እንግዲህ ራሷን ሲንከባከባት የነበረው እንደዚህ ነው። ታዲያ ሁሌ እንደዚሁ ቀስቅሰው ሱፍ ለብሰው ምናምን እንዳትሉኝ፣ ያው ትንሽ ትኩረት ለመሳብ ሰስፔንስ ለማድረግ ነው። የት ስራ ሊገባ ነው ቢሮ ሊሄድ ነው እያላችሁ እንድጠብቁ ነው። ቢሮ ማለት ለመገባ ኩሽና ነው ስራ። ይሄ ራሱ አንድ ስራ ነው እና በዚሁ መልኩ በመጀመሪያ ሰላም ባያችሁ ጨለም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። እንግዲህ እንደ ሰይድ ሲፋችሁ ለብሳችሁ ወንዶች ሸከውላችሁ ውሽ ኩሽና ግብት እያላችሁ ላላ ሸከውላችሁ ነው ሸከውላችሁ ደግሞ ቆሸሽም አለበት ምግቡ እንዲጣፈጥ። ግን በነገራችን ላይ እስከዛሬ ቱታ ለብሰ መሰረ ይጣፍጣል። ዛሬ ስምድር ሱፍ ለብሰ የሰራው ገንፎ ጨው የለውም። ጨውን ወደ ሱፉ ነስንሶት ነው መሰለኝ ረስቶ ወይ ኪሶስት ከተማ እና ውድ ቤተሰቦቻችን ከዚች ጋር አላ ሰስፔንስ ለማድረግ ልክ በድራማ መልኩ እንደዚህ ሱፍ ለብሼ ምናምን ቢሮ ሜዳ አስመስዬ ምናምን ነገር ኩሽና ብዙ ቪዲዮች አይታችኋል። አጭር ቪዲዮች ተሰርተዋል ከዚህ በፊት። ምንድን ነው አለ አይደለ ፏ ብሎ ዘንጦ ምናምን ነገር ልክ ቦርሳ ምናምን ተቀባበሉ ዕቃ ተቀበሉና ቀጥታ ነው የገባው የኩሽና ዕቃ አልብሰው ምናምን እንትን አልብሰው ጓኑን ቱታውን ምንድን ነው ስሙ ቆሻሻ መከላከያው ስሙ ጠፋብኝ። እሱን ለብሳ ቀጥታ ለአልብሱት ምናምን የሚሰሩትን ብዙ ቪዲዮች አይታችሁታል። ግን ያው እነሱም ያው አላ ፈን ለማድረግ ለማሳቅ እንጂ ሌላ ነገር አለ። እኔም በዚህ መልኩ እንደዛ አድርጌ ሰይድ የት ስራ ሊገባ ነው ቢሮ ሊገባ ነው ብላችሁ ስጠብቁ እኔ ወደ ቢሮ ወደ ኩሽና የገባሁት ለምንድን ነው? ልክ አላ በቃ እናንተ ቪዲዮ ተከታታችሁ መጨረሻ ላይ እንደው ኩሽና ገብቼ ገንፎ ሰራሁኝና ሚስቴን እያበላኋት እያራስኳት ነው ማለት ነው። እያራስኳት አለ ያረስኳት እኔ ምን ጨርቃኝ ተርዘኝ እያረስኳት ማንችራ እና ማለት ነው እያረስኳት በዚህ መልኩ እያበላኋት ነው ማለት ነው። እና አራስ ተንከባከቡ። ሴት አጠገቡ አይደለም ብላችሁ ወንዶች ዝም እንዳትሉ። ራሳችሁ ገብታችሁ ገንፎ መስራት ቀላል ነው። ውሃና ዱቄት መበጥበጥ ብቻ ነው፣ ጨው ጨምሮ ከዛ መጨረሻ ላይ ቅቤ መጨመር፣ ከዛ ዋናው ይብሰል ብቻ። እናንተ አማስሉትና አንተም በሉ አይከብድም። እና ብዙዎች በስደት ያሉ ቤተሰብ እናት አባት እህቶች ምናምን አጠገቧ ከሌሉ ቤተሰብ ከጎኗ ከሌለ ምናምን ነገር እናንተ ባሎች በደንብ ተንከባከቡ ለማለት ነው። በዚህ መልኩ ይዤ መጣት ማለት ነው። ያጂ እንደዚህ ነው። ሱመያ እንግዲህ የተለያየ ምግቦችን እየሰሩ እያበሏት ነው ማለት ነው። እና ውድ ቤተሰቦቻችን በዚህ መልኩ ቪዲዮአችንን እናጠናቀነው። ከተመቻችሁ ላይክ ሰብስክራይብ ማድረግ እንዳትረሱ እንላችኋለን። እስኪ ከታች ተሰማችሁን ኮሜንት ስር ጻፉ እንዳለን። ልጃችንም እንግዲህ ሁለተኛ ልጃችን አቲካ ስሟም ተሰይሞ በአቲካ ተሰይሞ እንደ አለን ያለው ጀሚላ እንግዲህ የጀሚላ እናትና የአቲካ እናት ሆናለች ኢንሻአላህ። በቀጣይ ደግሞ በቀጣይ ሱመያ እንግዲህ የጀሚላ እና የአቲካ እናት ሆናለች። የሁለት ልጆች እናት ሆና እንግዲህ ታርሳ በዚህ መልኩ ወፍራለች ከስታለች። ኮመንት ስር ጻፉልን። አይ መካከለኛ ነው። ወፍራለች ከስታለች። ብዙ እኔ ሰውነት እየጠበቅኩ ነው በለው ለዛ እየጠበቅሽ። በነገራችን ላይ ብዙም አትበላም። ትንሽ ነገር ታገኝ ተቃምስ ነው በቃ ትላለች። ቶሎ ብላ የምትፈልገው ሁሉ ነገር ይቀርብላታል። ግን እሷ ያው ለምን ልጅ ሁለት ማሻአላ ከተወለደ በኋላ ማሻአላ ምንም አትበላም። በዚህ መልኩ ነው ያልወፈረችው። ማወፈር የለም ማሻአላ ምንም አትበላም እያልኩ ዝም ትያለሽ። ማሻአላ አዎ በላ በልቼ ዝርጥርጥ ብዬ ይናክላል። አይ ዝርጥርጥ ሳይሆን ቢያንስ። እና ውድ ቤተሰቦቻችን ከተመቻችሁ ላይክ ሰብስክራይብ ማድረግ እንዳትረሱ። የዛሬው ቪዲዮ ይመስላል። ባባይ